ፌዴክስ አሁን ላይ ዓለማችን ላይ ከ500,000 በላይ ሰራተኞች ያሉት በቀን በሚሊዮን የሚቆጠሩ ፓኬጆችን ዓለም ላይ የሚያከፋፍል እና ከ40 ቢሊዮን ዶላር በላይ ግምት ያለው ትልቅ ካምፓኒ ነው። በፈረንጆቹ አቆጣጠር በ1970ዎቹ እንዴት በአንድ ሰው በ5,000 እና በአንድ ዊኬንድ በላስ ቬጋስ በቁማር ካምፓኒውን ተአምር በሚመስል ሁኔታ ከውድቀት እንደታደገ አብረን በዚህ ቪዲዮ እናያለን። እንደተለመደው ላይክ ማድረግ እንዳትዘነጉ። ሌትስ ጎ። አቤቱ ለሰነስከው እኮ ንቀት። ፍሬድሪክ ዎለስ ስሚት የፌዴክስ መስራች እንደ አውሮፓውያኑ አቆጣጠር በ1944 ዓመተ ምህረት ነበር በአሜሪካ የተወለደው። ህይወቱ ገና በልጅነቱ ነው ፈተና የገጠማት። እስከ 10 ዓመቱ ፔርቴስዲሲስ በተሰኘ የመገጣጠሚያ በሽታ ይሰቃይ ነበር እና ይህ በሽታ ምንድነው የሚያደርገው? መራመድ፣ መንቀሳቀስ ምናምን አይነት እንቅስቃሴዎችን በቀላሉ እንዳናደርግ ያደርገናል። በዚህም አላበቃም የሱ ስቃይ። የ4 ዓመት ልጅ እያለ አባቱ በሞት ተለየው። ፍሬድ ግን ጠንካራ ልጅ ነበር። ከ10 ዓመቱ በኋላ ከበሽታው ሲድን አዳዲስ ሆቢዎችን ፕራክቲስ ማድረግ ጀመረ እና ያኔ ነው የበረራና የፕሌን ፍቅር ውስጡ የገባው። ሃይ ስኩል እያለ ደግሞ የመጀመሪያ የቢዝነስ ዓለሙን የሚውዚክ ሪከርድ ካምፓኒ ከጓደኞቹ ጋር በማቋቋም ሀብሎ ጀመረ። በሱ ግን ብዙም ሳይገፋበት በ1962 የያሌ ዩኒቨርሲቲን በመቀላቀል የኢኮኖሚክስ ትምህርቱን ጀመረ። በዩኒቨርሲቲው ያለ ፍሬድ እንደ ፔፐር የዓለምን የዕቃዎችን ትራንስፖርቴሽን መንገድ ያሻሽላል ብሎ አዲስና በአይነቱ ፍጹም የተለየ የቢዝነስ ፕላን ጽፎና አሰናድቶ ለፕሮፌሰሩ አቀረበ። ግን በዚህ ቢዝነስ ፕላን በአሳዛኝ ሁኔታ የሲ ማርክን አገኘ። ግን ይህ ቢዝነስ ፕላን ምን ነበር ሚሊዮን አብረን እንመልከት። በዛ ጊዜ አንድ ፓኬጅ ሲላክ በኮሜርሻል ፕሌን ነበር ከፓሴንጀሮች ጋር አብሮ የሚላከው። ይህ ምን ያስከትላል? ፓኬጁ ዴሊቨር የሚደረግበትን ጊዜ በጣም እንዲጓተት ያደርገዋል። ለምን? ያው ግዴታ ፓኬጆቹ የኤርላይንሱን ስኬጁል እንዲከተሉና ተሳፋሪ ወዳለበት ብቻ በረራ እንዲያደርጉ ያስገድዳቸው ነበር። በዛ ላይ በአስቸኳይ ዶክሜንት መላክ ከተፈለገ ለምሳሌ እሱም ማለቅ በጣም ከባድ ነበር። የሱ የቢዝነስ ፕሮፖዛል ምን ነበር? ይህን የሚያንጓትተውን ጊዜ ለመቀነስና የዴሊቨሪውን ጊዜ ለማሳጠር ፈጣን የሆኑ ጀቶችን በመጠቀም በማንኛውም ሰዓት ሌሊትም ቀንን ፓኬጆቹን ሰብስቦ በማምጣት እና አንዴ ሲወርዱ ወደ ማከፋፈያ ቦታ በመውሰድ ከዛ በመኪና ማከፋፈል ነበር። ስለዚህ በዚህ መንገድ ያለምንም ጊዜ ማጥፋት በማንኛውም ሰዓት በረራ እያደረጉ እነዚህ ጀቶች የዴሊቨሩን ሰዓት ያፈጥኑት ነበር። ግን ታዲያ ለምን አስተማሪው ሲሰጠው? ከባድ ጥያቄ ነው። አስተማሪው ይህ ቢዝነስ ፕላን ብዙ ችግር አለበት ብሎ ነበር ሲሰጠው። ለምሳሌ እውነት ሊሆን አይችልም ወይም ደግሞ ብዙ ኮስት ያስወጣል እና ለመተግበር ያስቸግራል በሚል ምክንያት ነበር ይህን ውጤት ሲሰጠው። ፍሬድ ግን በዚህ ውጤት ተስፋ ሳይቆርጥ ትምህርቱን በማጠናቀቅ በ1966 ተመረቀ። በተመረቀበት ሰሞንም አሜሪካ የቪየትናም ጦርነት ላይ ስለነበረች ቀጥታ ወደ ጦርነቱ ነበር ያመራው። እዛም ለ3 ዓመት ተዋጋ። ቅድም እንዳነሳ ነው ከልጅነቱ የፕሌንና የበረራ ፍቅር ስለነበረው ጦርነቱ ላይ እንደ ናቪጌተር ወይም አቅጣጫ መሪ በመሆን ነበር የተሳተፈው። ግን በዚህ ጦርነት በተሳተፈበት ጊዜ 2 ትላልቅ ትምህርቶችን ተምሯል። የመጀመሪያው የአሜሪካ ሚሊተሪ ሎጂስቲክ እንዴት እንደሚሰራ እና እነሱን ያጋጥማቸው የነበረው የሰፕላይ ለማግኘት ረዘም ላለ ጊዜ ይጠብቁ ነበር። ሁለተኛው ነገር ደግሞ በትርፍ ሰዓቱ አዘውትሮ በሚጫወተው ብላክ ጃክ ካርታ ወደር ያልተገኘለት ሰው መሆኑን ነበር። ታዲያ በ1970 ግዳጁን ጨርሶ ሲመለስ የእንጀራ አባቱ በመሰረተው አርካንሳስ አቪዬሽን በተሰኘው ካምፓኒ ውስጥ እንደ ሴልስ ተቀጥሮ መስራት ጀመረ። ካምፓኒው የፕሌኖች ስፔር ፓርት መጠገኛ ድርጅት ሲሆን ፍሬድ ግን በቅልጥፍና ወደ ፕሌን ዲለርሺፕ ቀየረው። ግን በዚህም ስራ ላይ ሆኖ የሺፕመንቶች መንቀራፈፍ በፈለገው ደረጃ ስፔር ፓርቶችን እንዳያገኝ እና ኦቨሮል ነገሮችን በፍጥነት እንዳያከናውን ያደረጉ ስለነበር ዩኒቨርሲቲ ሳለ ወደ ጻፈው ፔፐር በመመለስ የቢዝነስ ፕላኑን አጠናክሮ ጻፈና ወደ ፋይናል ስቴጁ አለፈ። እናም ይህንን ፕላኑን እውን ለማድረግ 14 ጀቶች እንደሚያስፈልጉት ወስኖ ፕላኑን እውን ለማድረግ መንቀሳቀስ ጀመረ። ፍሬድ ከሀብታም ቤተሰብ ቢሆንም የተወለደው ከአባቱ የወረሰው ንብረት ይህንን ዓላማ እንዲያሳካ ስለማያስችለው እየዞረ ኢንቨስተሮችን ማናገር ጀመረ። እናም የቢዝነስ ፕሮፖዛሉ ማሳየት ጀመረ። ባካበተው የቢዝነስና የኤርላይንስ እውቀት በመታገዝ በ1972 ከ$90 ሚሊዮን በላይ ከኢንቨስተሮች መሰብሰብ ችሎ ስራውን በይፋ ጀመረ።
Okay, how about this? We open an account on FedEx.com. We save 10% on online express shipping. በይፋ ጀመረ። እንደ መጀመሪያ የቢዝነስ ከስተመር የአሜሪካን የፌዴራል ሪዘርቭ ባንክን በደንበኝነት ለማግኘት ብዙ ቢጥርም ሊሳካለት አልቻለም። እነሱን ለማሳመን ኢቭን ፕሌኖቹን በእነሱ ሎጎ አድርጎ ካምፓኒውን ፌዴራል ኤክስፕረስ ብሎ ራሱ የቢዝነስ ፕሮፖዛሉን ሊቀበሉት አልቻለም። ከዚህ ሽንፈት በኋላ ግን ፍሬድ በ1973 ትናንሽና አስቸኳይ ፓኬጆችን ለህዝብ ለማድረስ በይፋ መቀመጫውን በሜምፊስ በማድረግ ስራ ጀመረ። ሜምፊስን ያደረገበት ምክንያት ያው እንደምናየው ሴንትራል አሜሪካ ላይ ስላለች ከዚህ ወደ ሌላ ቦታ ፓኬጆችን ለማከፋፈል ቀለል ስለሚል ነው። ታዲያ በመጀመሪያው የሥራ ቀን ፌዴክስ በ14 ፕሌኖች 146 ፓኬጆችን በተለያዩ 25 በሚሆኑ የዩኤስ ከተሞች ዲሊቨር ማድረግ ቻለ። የወጣትነት ህልሙንም እንዲህ አድርጎ ማሳካት ቻለ ማለት ነው። የሚገርማችሁ ግን ይሄ ደስታ ምንም ሊቆይ አልቻለም። በ1973 ነበር የአሜሪካ የኦይል ክራይሲስ የተከሰተው። ክራይሲሱ ምንድነው? የመካከለኛው ምስራቅ ሀገራት ማለትም የአረብ ሀገራት ማለት ነው በኦፔክ ኦርጋናይዜሽን ኦፍ ፔትሮሊየም ኤክስፖርቲንግ ካንትሪስ እስራኤልን ሰፖርት በሚያደርጉ ሀገራት ላይ የነዳጅ ማዕቀብ አድርገው ነበር። እናም ማዕቀብ ከተደረገባቸው ሀገራት መካከል አሜሪካ አንዷ ነበረች። እናም በዚህም ጊዜ አሜሪካ ትልቋ የነዳጅ አስመጪ ሀገር ስለነበረች በዚህ ማዕቀብ እጅጉ ተጎድታ ነበር። ይህ ታዲያ ለፍሬድ ትልቅ ራስ ምታት ሆነ። በ4-5 እጥፍ የጨመረው የነዳጅ ዋጋ የፌዴክስን ወጪ እጅጉን ጨምሮት አስቡት በቀን እስከ $30,000 ኪሳራ ውስጥ መግባት ቻለ። ታዲያ በቀጣዮቹ መጪዎቹ 26 ወራት ፍሬድ ከ$25 ሚሊዮን በላይ ኪሳራ ውስጥ ገባ። በአንድ አጋጣሚ እንደውም የሰራተኞቹን ደሞዝ መክፈል እስኪከብደው ድረስ ድርጅቱ ኪሳራ ውስጥ ወደቀ። የካምፓኒው አብራሪዎች ነዳጅ ከራሳቸው እስከ መሙላት ሁላ ደርሰው ነበር። በመጨረሻ ካምፓኒው የመጨረሻ $5,000 ብቻ ነበር የቀረው። ቀኑ አርብ ነበር። ፍሬድ ቢሮ ውስጥ እያለ ሰኞ መከፈል ያለበት $24,000 የፕሌን ነዳጅ ቢል ተላከለት። መከፈል ስላለበትም ቢልና በስሩ ስላሉ 389 ሰራተኞች እያሰበ ዲፕሬሽን ውስጥና ጭንቀት ውስጥ ገባ። ወደ ሜምፊስ ለመሄድም ኤርፖርት ውስጥ ነበር። ለሰራተኞቹ ያው የካምፓኒውን ውድቀት ነግሮ ከስራ ሊያሰናብታቸው ነበር ማለት ነው። ሰኞ ፕሌኖቹ አይነሱም፣ ችግር ውስጥ ይገባል ማለት ነው። እሱም በውስጡ እያሰላሰለ አንድ ሐሳብ መጣለት። ምንም እንኳን ኢንቨስተሮችና ባንኮች ፊታቸውን ቢያዞሩበትም የራሱን እጣ ፋንታ በራሱ ለመወሰን ቆረጠና ከካምፓኒው የቀረችውን $5,000 ይዞ ሜምፊስ የሚሄደውን ፕሌን ትቶ ወደ ላስ ቬጋስ ጉዞ ጀመረ። በላስ ቬጋስ ቁማርና ካሲኖ ቤቶች ውስጥ ባለችው ገንዘብ ተጫውቶ ካምፓኒው ማትረፍ ነበር ሐሳቡ። ቬጋስም እንደደረሰ ቬጋስ እጇን ከፍታ ነበር የተቀበለችው። ቀጥታ ወደ ካሲኖዎች በመሄድ የብላክ ጃክ ወደሚጫወቱበት ቴብል በማምራት ተቀመጠ። ወታደር ቤት እያለ ባጎለበተው ተሰጦ በመተማመን ጨዋታውን ጀመረ። አንዳንድ ጨዋታዎችን ማሸነፍ ጀመረ። የዚያኑ ያህል ደግሞ ያው መሸነፍ እንዳለ ሁሉ መሸነፍን ጀመረ። ግን በጨዋታው መሃል አንድ አስገራሚ ድል አድርጎ $35,000 አሸናፊ ሆነ። አስቡት። ፍሬድ ግን መጫወቱን አላቆመም። ቀስ በቀስ መሸነፍ ጀመረ። ግን በአስገራሚ ሁኔታ በድንገት ከቅዠቱ በመውጣት ያሸነፈውን ብር ሳያልቅ የቀረችውን $27,000 ይዞ ወደ ሜምፊስ በመብረር ቢሉን ከፍሎ ካምፓኒውን የአንድ ሳምንት ህይወት ጨመረለት። በመጪውም ጊዜያት ፍሬድ አዳዲስ ኢንቨስተሮችን በማሰባሰብ ከ$11 ሚሊዮን በላይ ፈንድ በማግኘት ካምፓኒውን ማትረፍ ቻለ። እናም ዛሬ ለምናውቀው ደረጃ መድረስ ቻለ። ለሲግሬድ መጥፎ የማይባል ቢዝነስ ሆነ ማለት ነው። ከዚህ ቪዲዮ ብዙ ነገር እንደተማራችሁ ተስፋ እናደርጋለን። ተስፋ ለመቁረጥን ለነገሮች ትጉ መሆን እንደተማራችሁ ተስፋ እናደርጋለን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ይመቻችሁ።